ሰላም አለይኩም ወራህመቱላሂ ወበረካቱ። ወንድም እህቶች እነዚህ ነገሮች ልብ ብለናቸው እናውቃለን? እስኪ በትዕግስት እንያቸው። አንድ ሰው ድግምት ለማድረግ ደጋሚ ዘንድ ሲያመራ 5 ነገሮችን ለደጋሚው ያሳስበዋል። እነዚህ ነገሮች ምንድን ናቸው? አንደኛ ማንነቴ እኔ መሆኔ እንዳይታወቅ ይለዋል። አብረው እየበሉ እና አብረው እየጠጡ ማንነታቸው ማወቅ ግን አይቻልም። ሁለተኛ ድግምቱ በተመታችው አካል ለረጅም ጊዜ ሳይታወቅ አድፍጦ ይቀመጥልኝ ይላል። ለዚህም ነው ብዙዎች ከረጅም ዓመታት ስቃይ በኋላ ድግምት መሆኑን መረዳት የሚችሉት ማለት። ሶስተኛ ከመደበኛ በሽታ ይመሳሰልኝ ይሉታል። ለዚህም ነው አብዛኛዎቹ የድግምት ችግሮች ከመደበኛ የበሽታ አይነቶች ስለሚመሳሰሉ ታማሚው በየሕክምና ማዕከሉ የሚዘወትረውና የሚንከራተተው። አራተኛ ችግሩ የቆየ ይቀያየርልኝ ይለዋል። አንደኛው በሽታ በሕክምና የተሻለው ሲመስል ራሱ ቀይሮ ሌላ በሽታ ሆኖ የሚከሰተውም ለዚህ ነው። አምስተኛ ቁርአናዊ ሕክምና ሩቅያ ማድረግን እንዳያስብ ይለዋል። ሁሌም ወደ ሕክምና ማዕከላት ከመመላለስ ባለፈ በቁርአን መታከምን አያስበውም። ቢያስበውም በመደበኛው ሕክምና የተሻለው እንዲመስል የቁርአናዊ ሕክምና እንዳልሆነ እንዲያስብ ለቀቅ ያደርጉታል። ለውጥ እንዲያመጣ እረፍት ይሰጡታል። በዚህ ሰዓት የሕክምና ችግር ነው ብሎ ያምናል ማለት ነው። ስለዚህ ከምንም በላይ ወደ ቁርአን ሕክምና ሂደን መታከም እንዳለብን ለማሳሰብ እወዳለሁ። ሲጀመር ለሲሕር ለጅንም ለዓይንና ስም ብቻ አይደለም። አላህ ሱብሓነሁ ወተዓላ ቁርአን ለአጠቃላይ በሽታ መድኃኒት ፈውስ አድርጎ ነው ያወረደው። አደራ እንጠቀምበት ለማለት አሳስባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።